Выдвигаемся здесь. Все, где мы уехали? Все, давай, аккуратно. Да. ከታችሁት ቪዲዮ በዩክሬንና ሩሲያ ጦርነት የተቀረጸ ሲሆን የዩክሬናዊ ድሮን የቀረጸው ዩክሬናን ድሮን የቀረጸው የሩሲያ ታንክ ነው። ታንክ ሞዴሉን ከዚህ ጋር አይቼ ምን አይነት ሞዴል እንደሆነ መናገር ይከብደኛል። ምናልባት T72 ሊሆን ይችላል። ምናልባት ብቻ ቪዲዮ እንደምትመለከቱት ሙሉ ይሄ ታንክ በሰርክል ወይም ደግሞ ክብ የተሽከረከረ እየዞረ ነው የሚገኘው። ምንም በቃ የሚቆም ነገር የለውም። አንዴ እንትኑ ተረንቶ አፈሙዝ ወደ አንድ ቦታ ዞሯል፣ እየተሽከረከረ ነው ያለው። ውጊያ ቦታ ላይ እንደዚህ አይነት ነገር ሲፈጠር ታንክ በክብ የተሽከረከረ ስትመለከቱት ሁለት ነገሮች ሊሆኑ ይችላል። የመጀመሪያው ምንድነው ውስጡ ያለው ክሩ ሄዶ መዋጋት ስላልፈለጉ ነዳጅ ለመጨረስ ነው የሚሽከረከሩት። ሁለተኛ ደግሞ ምንድነው ታንክ ውስጥ ያሉት ወታደሮች የታንክ ወታደሮች ውስጥ ያሉት ሰዎች ሞተዋል ማለት ነው። ያው ታንክ እንዴት እንደሚሰራ ሌላ ቪዲዮ ሰራላችኋለሁ። እንደ ታንክ መሪ የለውም፣ የሚዞር ጫፍ ዊል ምናምን የለውም። አንዱ ታንክ እንትን ይሽከረከራል ወደፊት፣ አንደኛው ወደኋላ የተሽከረከረ ምናምን ነው ራሱን ፖዚሽን የሚያደርገው እና በቃ እዛው ስለሞተ ወይ ፔዳሉ ያረግጦታል ወይ የሆነ ነገር በቃ በክብ የተሽከረከረ ያለው እንደዛ ነው። ለተመለከቱ ደግሞ ከታንኩ ጀርባ እየጎተተ ያለው እንትኑ አለ። በቃ የታንኩ ትራክ ነው። የታንኩ ይሄ ያለ አይደለ ቼኑ የታንኩ ሰንሰለት እሱ ተበጥሶ ነበር ያለው። ብቻ ራሻን ጎስት ታንክ ይባላል።